በጣም የሚያሳዝን ዜና ነው። በሳውዲ አረቢያ የሚገኙ 200 ኢትዮጵያውያን በአሁን ሰዓት ሊሰየፉ ነው፣ ሊገደሉ ነው። እባካችሁ ሁላችን በመንችለው ያህል ድምጽ መሆን አለብን። እባካችሁ እነዚህ ወገኖቻችን ከተለያዩ ብሔርና ብሔረሰቦች የተወጣጡ ወገኖቻችን ናቸው። እነዚህ 200 ሰዎች አስቡትና አንድ ቀበሌ ወይም ደግሞ አንድ ጣቢያ ማለት ነው። እባካችሁ እነዚህ ሰዎች ወይም ደግሞ ወገኖቻችን እንዳይሞትብን ድምጽ መሆን አለብን። ከቻላችሁ ቪዲዮ ስሩባቸው። ካልሆነ ደግሞ ሁላችሁ ይህንን ቪዲዮ ላይክ እያደረጋችሁ ሼር አድርጉልኝ እባካችሁ። እነዚህ ወገኖቻችን ኢትዮጵያ እንዳይኖሩ ሰላም ስላጡ ወይም ደግሞ ድህነት ለማሸነፍ ቤተሰባቸውንና ሀገራቸውን ለማበልጸግ ቤተሰባቸውን ለመርዳት ነው እነዚህ ሳውዲ አረቢያ ይሄዱ። ሳውዲ አረቢያ ለመግባት ደግሞ አስቡት፣ ስንት ጫካ፣ ስንት ሰሃራ፣ ስንት ባህር፣ ስንት መከራ አይቶ ነው ሳውዲ አረቢያ የገቡ። ህጋዊ ያልሆነ ስራ ሰርቶ ሊሆን ይችላል፣ ግን እባካችሁ በቃ እኛ የምንችለው ያህል ድምጽ መሆን አለብን። በቃ እነዚህ 200 ሰዎች ምናልባት እህትህ ልትሆን ትችላለች፣ ወንድምህ ሊሆን ይችላል፣ ቤተሰቦቻችን ናቸው። እነዚህ ሁሉም ኢትዮጵያውያን ናቸው። እባካችሁ የምትችሉትን ያህል ሼር አድርጉልኝ እባካችሁ። ከቻላችሁ ቪዲዮ ስሩ፣ ካልቻላችሁ ደግሞ በቃ ይሄንን ቪዲዮ ሼር አድርጉልኝ። ማርያምን አስቡትና 200 ሰዎች በአንድ ላይ ሲገደሉ ደግሞ ኢትዮጵያውያን ሲሆኑ በጣም ያሳዝናል። እግዚአብሔር እባካችሁ የምትችሉት ያህል ሼር አድርጉልኝ።